ለምንድን ነው በመነካካት ላይ ያደርገልን? በመዳበስ ለምን አያደርግም? በመንካት ለምን አያደርግም? ድህነት አይችልም። ስጋው ደግሞ ለምንድን ነው በመብል በመጠጥ ያደርገልን? ሁለት ምክንያት አለው። መብል መጠጥ ከሰውነት ጋር ይዋሃዳል። እሱም እኛን ፍጹም እንደተዋሃደን ለማጠየቅ ነው። ልብ በሉ። መብል መጠጥ ስንበላው ስንጠጣው ከሰውነታችን ይዋሃዳል። እሱም እኛን ፍጹም እንደተዋሃደን ለማጠየቅ ነው። አንድም መብል መጠጥ ያፋቅራል፣ ፍጹም እንዳፈቀረ ለማሳየት ነው። እንደምታውቁት ከሰው ጋር ስትገናኝ ምንድን ነው መጀመሪያ ምንድን ነው? እንብላ እንጠጣ ነው። የትኛውም ወዳጅ በተለይ ለበዓላት እንደምታውቁት ትልቁ መገለጫችን ምንድን ነው? መብል መጠጥ ነው። ለምን? መብል መጠጥ ያፋቅራል። መድኃኒዓለም ኢየሱስ ክርስቶስ ፍጹም እንዳፈቀረ ለማሳየት ስጋው ደግሞ በመብል ያደረገልን እንጂ እኮ በእምነት ነክታችሁ ትድናላችሁ ማለት እኮ ይችላል። ሰምታችሁ ትድናላችሁ ማለት እኮ ይችላል። ነክታችሁ መዳን ትችላላችሁ ማለት ይችላል። ዝም ብላችሁ ተቀቡት ማለት ይችላል እንደ እምነት። ግን ምን አደረገው? ስጋዬን ብሉ ደሜን ጠጡ አለ። በመብል መጠጥ አደረገልን። መብል መጠጥ ከሰውነት እንደሚዋሃደው እሱን እኛን ፍጹም ከስጋችን ስጋ ከነፍሳችን ነፍስ ነስቶን እንደተዋሃደ ስጋችንን አንድም ደግሞ ስጋዬን የበላ ደሜን ጠጣ እኔ ከእሱ ጋር እኖራለሁ እሱ ከኔ ጋር ይኖራል እንዳለው ፍጹም እንደሚዋሃደን ለማሳየት ነው። ፍጹም ነው ያፈቀረን። በጣም ግሩም የሆነ ፍቅር ነው። ምላሽ የሌለው ፍቅር ማለት ነው። ምላሽ የሌለው ፍቅር። እኛ ስናፈቅር ምላሽ እንፈልጋለን። ፍቅረኛ ቢይዝ አንድ ሰው ቢያፈቅር ቢወድ ለተፈቀረበት ፍቅር የፍቅር ምላሽ ይጠብቃል ሰው። አለበለዚያ እናማራለን። ወድጃት ወድጀው እንደዚህ አድርጌላት ብለን ላፈቀርነው ፍቅር ተጨማሪ ምላሽ ካላገኘን ሪያክሽን ከሌለው እንቆጣለን። መድኃኒዓለም ኢየሱስ ክርስቶስ ግን ላፈቀረን ለወደደ ለሞተልን ለዛ ከኛ ምንም ምላሽ አላገኘም። ሞት ጥላቻን ያገኘው ግን አልጠላንም። ስለዚህ ዛሬ ምን አለ? ስጋዬን ብሉ ደሜን ጠጡ አለ። መቼ ነው የኛ ህይወትስ ይህንን ስጋው ደግሞ እንቀበልበት? ዛሬ የሚስጥር ቀን ነው። ስጋው ደግሞ የሰጠበት ቀን ነው ለሐዋርያት። የብሉይ ኪዳን መስዋዕት የቆመበት መስዋዕተ ኦሪት ተሽሮ መስዋዕተ ወንጌል የተተካበት አራት እግር ያለው እንስሳ በግ ሳይሆን እውነተኛው የሐዲስ ኪዳን በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ክርስቶስ ዛሬ ስጋው ደግሞ የተሰጠበት እንካችሁ ብሉ ያለው ይህ የሐዲስ ኪዳን ደሜ ነው ለብዙዎች ቤዛ የሚሆን። ስለዚህ ደግሞ ካህን ቢሆን አንድ ሰው ድቁና ቢሾም ወይ ደግሞ ቅስና ቢሾም በጳጳሱ ሜሮን ተቀብቶ ድቁና ቅስና ከተሾመ በኋላ ቅዳሴ ይቀደሳል፣ ስጋው ደሙን ይቀበላል። በተክሊል ቢያገባ አንድ ሰው ጸሎተ ተክሊል ተፈጽሞለት ሜሮን ተቀብተው ምን ያደርጋሉ? ከዛ ስጋው ደሙን ይቀበላሉ። በቁርባንም የሚያገባ በተክሊል የሚያገባ ስጋው ደሙ አለ። የሙት ዓመት መታሰቢያ ሞተን እንኳን ተቀብረን ምን ይደረጋል? ነፍስ ይማር ሲባል ቅዳሴ ይቀደሳል፣ ስጋው ደሙ ይቀርባል። ቁርባን የሚስጥራት ሁሉ ሚስጥራት ነው። ቁርባን ከሚደገሙ የቤተክርስቲያናችን ሚስጥራት መካከል አንዱ ነው። ክህነት አትደገምም። ሁለት ጊዜ ድቁና ሁለት ጊዜ ቅስና የለም። ሜሮን አይደገምም። በአንድ ሚስጥር ሁለቴ አይደገምም። ጥምቀት አትደገምም። ቁርባን ግን ይደገማል። ፋሲካ የምናከብረው ምንድን ነው? በስጋው ደሙ። ጸሎተ ሐሙስ ዛሬ ቢሆን አከበራት በስጋው ደሙ። ኢቭን በነገራችን የሳምንታት ዜማዎቹ ራሱ ሚስጥረ ሥላሴን በጣም አጉልተው የሚያሳዩ አሁን ሰኞ፣ ማክሰኞ፣ እሮብ ሶስቱን ቀናት ዜማው በግዕዝ ነው የሚባለው። ዛሬ ሐሙስ አራራይ ነው ዜማው በነገራችን ላይ። አርብ ነገ ስቅረት እና ቅዳሜ ደግሞ እዝል ነው። ግዕዝ የአብ ምሳሌ፣ አራራ የመንፈስ ቅዱስ፣
እዝል ደግሞ የወልድ ምሳሌ ነው። አይታችኋል ሥላሴን እንዴት በቤተክርስቲያን በሰሙነ ሕማማት እንዴት እንደምታስበው ሰኞ፣ ማክሰኞ፣ እሮብ ዜማው ግዕዝ ነው። ግዕዝ የአብ ምሳሌ ነው። ዛሬ የተሰገደው ስግደት ዜማው ደግሞ አራራይ ነው። አራራይ የመንፈስ ቅዱስ ምሳሌ ነው። ነገ ከላይ ሱም ብለን ስንሰግድ አሁን ከእስከ ሐሙስ ሮብ እና ማክሰኞ ሰኞ ከሰገድ ነው ዜማው ይለያል። እዝል ይባላል። የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ ነው። ቅዳሜም ልክ እንደዚሁ ሲኢሮ ሞተ የሚለውን ድል አድርጎ ሞተ፣ ሞትን ሽሮ ሞተ፣ ሞትን በሞቱ ሞተ፣ ሞትን በሞቱ ሻረ የሚለው ዜማ መዝሙር ራሱ የሚዘምረው በእዝል ነው። የወልደ ኢየሱስ ክርስቶስ ምሳሌ ነው። ሚስጥረ ሥላሴ እንዴት አድርጋ በሰውነት እንደምታስብ ቤተክርስቲያን ተመልከቷል። ይሄ ቅዱስ ሚስጥር የሚሰጠው ንስሐ ለገቡ ሰዎች ነው። ስጋው ደግሞ ሚስጥረ ሚስጥራት የሆኑ ቁርባን የሚሰጠው ንስሐ ለገቡ ሰዎች ነው። እንደምታውቁት በዓላት ሲቀርብ ቤት ይጸዳል፣ ልብስ ይታጠባል፣ እቃዎች ይታጠባሉ፣ የቆሸሹ ነገሮች ይጸዳሉ። ሶፋ፣ ቁምሳጥን፣ አልጋ ምናምን ወጥቶ ወደ ውጭ ወደ በረንዳ ወጥቶ ይወለወላል፣ በኦሞ ምናምን ይታሻል። መቼ ነው የኛ ሰውነት የኛ ነፍስ በኃጢአት የከረፋችው የኛ ነፍስ መቼው በንስሐ ሀሳብ ነው የምትታጠቡ? ለበዓሉ እንዘጋጃለን። ቤት በጣም ያምርበታል። እንደው የቻሉ ሰዎች ቀለም ሁሉ ያስቀባሉ። የቆሸሸ ግድግዳ ሁሉ ይታጠባል በኦሞ። የቆሸሸ የኛ ነፍሳችን መቼው የሚታጠበው? ቤታችን ለበዓሉ በጣም ይዘጋጃል፣ ለእንግዳ ይመቻል፣ ጉዝጓዝም ይጎዘጎዛል፣ ቄጤማም ይነጠፍለታል። መቼ ይሆን ለክብር ጌታ የሚሆን ነፍሳችን መቼው የሚጎዘጎዝለት? መቼው የሚነጠፍለት? እሱ እንደ ልብ ወደ ቤታችን እንዲገባ እነሆ ወደ ከፍትልኝ ከእሱ ጋር እራት በላሉ ይላል። ቤቱ ጸዳ፣ ምድራዊ ቤታችን። ነፍሳችንስ? እኛ የእግዚአብሔር ቤተ መቅደስ አይደለም? በዘረኝ የተዘጋው፣ በክፋት የተዘጋው፣ በተንኮል የተዘጋው፣ በኃጢአት የተዘጋው በራችን መቼ ይከፈትለታል? ጠረጴዛዎች ይወለወላሉ። የኛ በኃጢአት የቆሸሸው ነፍሳችን መቼ ነው የሚወለወለው? ብዙ አቧራ የለውም? የክፋት የዘፈን የተንኮል አቧራ የለውም? የዓለማዊነት አቧራ የለውም? የዝሙት አቧራ የለውም? እዚህ ላይ ቆመን እኮ ኃጢአት የምናቅር ሰዎች እኮ አለን። ጾም ሲፈታ እኮ ለዝሙት እኮ ያቀርን ሰዎች አለን። ለፋሲካ ለመቁረብ ሳይሆን የቀጠ ነው ለኃጢአት ለፋሲካ የቀጠርነው እኮ ስካር አለ። ለፋሲካ የቀጠርነው እኮ ዝሙት አለ። ለፋሲካ የቀጠርነው እኮ ናይት ክለብ አለ። ምን አስበን ይሁን ንስሐ የምንገባው እኛ? እግዚአብሔር ልቦናችን ያብራልን። ስለዚህ ይህንን በዓላት ስናከብር ወጥቶ ከመግባት በዓሉ እንደዚህ ዝም ብሎ ብቻ በእልልታ ከማክረብ ባለፈ በጣም ብዙ ስራ መስራት አለብን። ሁል ጊዜ እኛ ራሳችንን ማሰብ ያለብን ስንቴ ነው ቤቱ የሚወለወለው? ስንት ጊዜ ነው እቃዎች የሚታጠቡት? መስታወቶች ሁሉ አይቀሩ፣ ኮርኒሶቻችን አይቀሩ፣ ግድግዳዎቻችን አይቀሩ፣ ቤታችን ይጸዳል። እሰየው፣ በጣም ቆንጆ ነው ጽዳት። እኛ መቼ ነው የምንጸዳው ግን? ይሄ በጣም ማሰብ ይገባል ማለት። ምክንያቱም ንስሐ ሳንገባ ስጋው ደግሞ መቀበል ስለማንችል ዛሬ የሚስጥር ቀን ነው። ቅድሳት ለቅዱሳን ልክ ኪዳን ቅዳሴ ላይ ቅዱስ የሆነ ስጋው ደግሞ ለእኛ ተቀድሰን ተለይተን ለተዘጋጀ ለእኛ ነው። አሁን ጾሙ ስንፈታም በከብት ስጋ ነው። ያም እንስሳ ነው፣ ይህም እንስሳ ነው።
መቼው ከእግዚአብሔር ጋር የምንታረቀው? እንዲገባ ሳለን ጾሙ አልቆ ሕማማት ጨረስን። ነገ ስቅለት ነው ያለው። በቃ አለቀ። ጾሙ አለቀ። ምን ሰርተን ከእግዚአብሔር ጋር እንዴት ታርቀን ምን ስናደርግ እንደቆየን እሱ ያውቀዋል። ሕማማትን በምን መንገድ እንዳሳለፍ ነው፣ አብይ ጾም በምን መንገድ እንዳሳለፍ ነው እኛ እናውቀዋለን። ነገ ስቅለት ስንት የምናሳልፈው? ላይቭ ቁጭ ብለን የምናሳልፈው ወይስ ቤተ መቅደስ ተገኝተን ከላይሶን እየሰገድን ቃል እግዚአብሔር እየሰማን ስለኛ ብሎ የተቀበለው መከራ መስቀሉ እያሰበን ነው የምንጸልየው? የት እናሳልፋለን ነገር? ወይስ ከበዓል መልስ ስለምንበላው ምግብ የተጨነቅ ነው? ይወጣል ወጪ ይወጣል፣ ለበዓል ለሽንኩርቱ ለዘይቱ ይወጣል ወጪ። ከነዳያን ጋር መቼ የምናሳልፈው? ፈቃደኛ ከሆናችሁ ይህንን ትምህርት ከጨረስን በኋላ እስቲ ነዳያንን እንመግብ። እስቲ በጋራ ሆነን ነዳያን ስላችሁ ሆስፒታል ያሉ ቤተክርስቲያን ደጅ ላይ የወደቁትን አይደለም እላችሁ። እነሱማ አሉ። አዎ ልክ ነው። በየቤተክርስቲያኑ እንደ አቅሜቲው ነዳያን ምገባ አለ። በፋሲካ የተለመደ ነው። ግን ጎረቤቶቻችን የሉ መለመን ያሳፈራቸው፣ አንድ ዶሮ ብርቅ የሆነባቸው፣ 1 ኪሎ ስጋ ብርቅ የሆነባቸው ሰዎች የሉም። አንተዋወቅም። እኛ አስመሳዮች ለወደቁት እዛ ላይ ለኔ በር ላይ ለወደቁትማ ዘይቱን እኮ ተሸክመን እንሄዳለን፣ እህሉን እኮ ተሸክመን እንሄዳለን እኮ። ትክክል ነን። እዛ ግን ቤተክርስቲያን ደጅ ከመሄድ በፊት ግን መጀመሪያ ግን እዚህ ጎረቤት አለ እዚህ ያለ አባት ልጆቿን ያሳደገች በእንጀራ እናት። አሁን ይሄ የአይሁድ ብቻችሁ እናታስቡት እንዲናታስቡ። እሺ አይሁድ እንደዚህ ያደረጉ በጣም ይገርማል እንድትሉ አይደለም የምነግራችሁ። እግራችን ያጠበ ጌታችንን እንደዚህ ከቸነከሩት፣ አንተም ዛሬ ቤተ መቅደስ ተገኝተ እግርሽ ታጥቦ ነገ ኃጢአት ምሰሪ ከሆነ የምትገሰግሽ ከሆነ አይሁዳውያን ጌታችን እግር ላይ የቸነከሩትን ችንካር ቸንክረሸዋል ማለት አይታችኋል ትርጉሙ። ዛሬም እግሩን እያደማ ነው። ዛሬም እየቸነከር ነው። ባጠበበት ባነጻበት። ጴጥሮስ እኮ አልታጠብም ሲለው እኔ ካላጠብኩ ከእኔ ጋር ህብረት የለህም እኮ ነው። ከክርስቶስ ጋር ህብረት የሌለው መንግሥተ ሰማያት አይገባም። ከእሱ ጋር አንድ ያልሆነ ሰው አይገባም። የክርስቶስ ብልት አካል ሰው መንግሥተ ሰማያት ሊወርስ አይችልም። እኔ እግርን ካላጠብኩ ከእኔ ጋር ህብረት የለም ሲለው፣ አረ ጌታ ሆይ ከአንተ ህብረት የሚለየኝ ከሆነማ እንኳን እግሬን መላ ሰውነት ይጠበኛል። ህብረቱ ከዚህ ህብረት ከመለየት ምን አደረገ? ሄዶ ጌታችን ክርስቶስ እግሩን ሲያጥብ ዝቅ ብሎ ታጠበ። ጴጥሮስ ልታጥበኝ አይገባም ብሎ የተናገረው ጴጥሮስ። ክርስቲያኖች እኛም ዛሬ በሕጽበተ እግራችን ታጥቦ ወደ ነበርንበት ኃጢአት እንዳንመለስ፣ እንደዛ ካረግን እግራችን ጋር እንደማስገባት በጥምቀት የእግዚአብሔር ልጆች ሆነናል። የንጉሥ ልጅ ነው የሆነው። በጥምቀት ከአብራከ መንፈስ ቅዱስ ከማዮርዳኖስ በጥምቀት በዓል አክብረን በጥምቀት እኛን ቀድሶ አክብሮ የእግዚአብሔር ልጅ አሰኝቶ ከዲያብሎስ ባርነት እኮ ነው የእግዚአብሔር ባሪያዎች እኳን ለሚያደርገን የእግዚአብሔር ልጆች ያደረገንን ጌታ ፈጣሪ ንጉሥ ያደረገንን አክሊል ያደረገልን ጌታ የሾህ አክሊል የደፋንለት። ጳውሎስ እንኳን ያለው ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ምን ይጠብቀኛል? የድል አክሊል። ጌታችንስ የሾህ አክሊል ለማ ለእኛ ሲል ለእኛ ዘውድ ደፋና እሱ የሾህ አክሊል ተደፋ። የእኛን እግር ንጹሕ አድርጎ አጠበና እሱ የሾህ አክሊል ደፋ። ከእግሮቹ የወጡት ደም ምን ያክል እንደፈሳ አስቡት። ያ የሐዋርያትን እግር ዝቅ ብሎ ያለበው ያ ያጠበው እጅ በችንካር ተቸነከረ። ዛሬ ያጠበ እጅ ነው ነገ የሚሰቀሉ የሚቸነከረው። ያ መለኮታዊ እጅ ነው በቀራንዮ ላይ የሚዘረጋው። ያ ተንበርክኮ የሐዋርያትን እግር ያጠበ ነው ነገ ያንን ሁሉ የመስቀል ተራራ የሚወጣው። ከፊት ከኋላ እያዳፉት የሚቀበሉት ነገ ቀራንዮ የት ነን?
እግዚአብሔር በመካከላችን ተገኝቶ ስቅለትን እርሱ በሚወደው መንገድ በቤተክርስቲያን አሳልፈን ከስቅለቱ በረከት ረድኤት ተቀብለን ያ ክርስቶስ በቀራንዮ የተሰቀለው በልባችን ተስሎ በቤቱ ለመኖር እግዚአብሔር አምላክ ያብቃን። እንዲሁ የልምድ ብቻ በዓል ከማክበር እግዚአብሔር አምላክ ይጠብቀን። አሁን ችግርና የሆነው በዛ ምክንያት ነው። ግብረ ሕማማት ሲነበብ አስተውለን ማንሰማ የሚያሳስበን ቤት መተን ስለምንበላው መከራ በጣም ረሃብ ከተሰማችሁ ዝም ብላችሁ ቀራሪውን አስቧት። እሱ ከተቀበለው መከራ አንጻር ብቻውን ምግብ መቆየት 12 ሰዓት ይከብዳል። ነገ አሁን የቻለ ሰው ዛሬ ምግብ ከተመገበ 3 ቀን ማክፈል ስላለበት ነገ አይበላ፣ ከነገ ወዲያም አይበላ። ቅዳሴ አስቀድሶ ነው እሁድ ቀን ሌሊት የሚበላው። 3 ቀን ያከፍላሉ አበው፣ በተለይ ቀዳሴ ያልቻለ ሰው ግን ነገ ከስቅለት መልስ ዓርብ ትንሽ ለቁመተ ስጋ ይበላና ቅዳሜን ይጾማል። ጾሙ ሆን ያልችለ መረ ቀን ሙሉ ቅዳሜን ሙሉ እንደ ዓርብ ብቻ በልቼ ቅዳሜ ሙሉ ለምትሉ ሰዎች እስቲ ቀራዩን አስቡት። አንድ ቀን በቃ እሱ ለኛ የከፈለውን ዋጋ እኮ ስታዩ ትረሱታላችሁ። ሌላ የለም ነው የሚያስብለው። ትንሣኤውን ሳላይ አልበላም እኮ ነው። የጌታዬ ፍቅር ያገብረኛል እኮ ነው። በጣም ነው የሚገርመው። እና እቺ ቀን ዛሬ የሚስጥር ቀን ናት። ስጋው ደሙን የተቀበሉ ሰዎች በእውነቱ በጣም እድለኛ ናቸው። እቺ ቀን የአዲስ ኪዳን ሐሙስ ናት። የብሉይ ሳትሆን የሐዲስ ኪዳን ሐሙስ ሚስጥረ ስርዓት የተፈጸመባት ስጋው ደሙ ለሐዋርያት የተሰጠበት ያ የበግ የፍዳ ሁሉ ቀርቶ የተሸጋገርንባት ቤተ ክርስቲያን ወንጌል እንደምታውቅ ያስመሰከረችበት ዕለት ነው። ያ የብሉይ ሞት የሚከለክለው ሊቀ ካህን አይደለም ያለን፣ አሁን የሚራራ ሊቀ ካህናት ነው ያለን። ኃጢአት ስንሰራ ስንበድል ንስሐ ገብተን ስጋው ደሙ ስንቀበል ይቅር የሚል ሊቀ ካህናት አለን፣ ኢየሱስ ክርስቶስ። ብል ነቀዝ የማያበላሸው ኃጢአት ሰርተን እንኳን ልጆቼ የሚል ወደኋላ ስንጎተትበት ወደ ፊት ለፊት የሚስበን በኃጢአታችን ስቅስቅልን ስናለቅስ እንደ ማርያም መግደላዊት አይዞሽ ልጄ ኃጢአት ሰሩን ይሻል የሚል በቀና ቀና በይ አይደለም የሚለው፣ ተናገሪስ እንዳለ የሰራሽውን ስራ አይደለም የሚለው፣ አይዞሽ የሚል አትፍሪ እምነትሽ አድኖሻል። አይቴ ነበርኪ ምን ተገበርኪ አላላትም። የት ነበርሽ ምንድን ያደረግሽው አላላትም። አልጠየቃትም። ስቅስቅልን ስናለቅስ ስናነባ እግቤቱ ስንወድቅ ስሬትን ይሰጠናል እሱ። ለዚህ ነው እኮ ሮብ የእንባ ቀን የተባለችው። አንባአ የቅድስና መገለጫ ነው። ነገራችን መጽሐፈ መነኮሳት ላይ አለ። የሐዋርያትን እግር ዝቅ ብሎ ማጠቡ ትህትና ነው የሚያሳየን። ትህትና አስፈላጊ ነው ክርስቲያኖች። መጽሐፈ መነኮሳት ፊልክስዩስ ላይ ይችን ቀን ሕጽበተ ፋሲካ ትትሜሰል ይላል፣ በሚስጥረ ትህትና ፍጽምት ይላል። ሕጽበተ ፋሲካ ማለት ልክ አሁን ዛሬ ሐሙስ ማታ የሐዋርያትን እግር አጥቦ ትትሜሰል በሚስጥረ ትህትና ፍጽምት ይላል ፊልክስዩስ። ፍጽምት የሆነችን ትህትና ያሳያል። ዝቅ ብሎ ዝቅታ ነው የከበደ እዚህ ጋ ያቃረንኛ ዝቅታ ነው። በድለን እኮ ይቅርታ ለማለት እዚህ ጋ ያዘን፣ ግን በዓሉን እናከብራለን። ተሳድበን ይቅርታ ማለት ከበደን፣ እዚህ ጋ እንቆ ያዘን። ዝቅ ማለት ከበደን። ይሄ ቤተክርስቲያን ስንገኝ ምናምን መሬት እያስነኩ ዝቅታ አይደለም። የእውነት የሆነ ዝቅታ፣ ከልብ የሆነ ትህትና፣ ለተሪዮ አይደለም፣ ለሾ ለቪዲዮ አይደለም። ስለዚህ አረጋን ስንመግብ የተቸገሩ ስትረክ ከጎረቤት ይጀምር። አጠገባ ሙሉ ረስታችሁት ያልደወላችሁለት ጓደኛችሁ የለም?
እየፈለጋችሁ ላግኝህ እያሉ የሚያማክሩ መንፈሳዊ ነገር ኖሮ እኛ ያጣን አልገኛላቸው። እስቲ ከነሱ ጋር ነው ነገ ስቅለት። እሱ ከወንበሮች ጋር ተሰቅሎ የለ እኛ ምንንቃችሁ ሰዎች ጋር እስቲ እንሰቀል። እኛ ነው እስቲ ነገር ሲሆን ትልቅ ምንጣፍ ይዘን ሄደን ከነፍራሽ ጋር ይዘን አይደለም። ፍራሹን ተውትና ተራሱንም ተውትና እስቲ ነገ ይቆርቁረን። በሰው ዘንድ ከተጠሉት፣ ረዳት ከሌላቸው፣ መካሪ ካጡት፣ ሰው ከራባችሁ ሰዎች ጋር ነገ ስቅለትን አብረናቸው ነው። ያ ነው በዓል ማክበር፣ ያ ነው ፋሲካ፣ ያ ነው እግዚአብሔር የሚወደው በዓል አከባበር። እንዲህ ማድረግ ከቻልን ነው እውነተኛ ኦርቶዶክሳዊ ሕይወት ከውስጣችን ላይ የሚዋሃደው እና እግዚአብሔር ከፈቀደልን ጤና ከሰጠን ለፋሲካም ለዳግማይ ትንሣኤን እንደዚህ የምንረዳቸው በዓላት አብረን ማሳለፍ የሚገባቸው ሰዎች አሉና ማገዝ የምትፈልጉ አቅም ያላችሁ መርዳት የምትፈልጉ ሰዎች ካላችሁ በኢንቦክስ ላይ ያናግሩን። እኛ ሰብሰብ አድርገን እንርዳቸው። በተደጋጋሚ ጊዜ እንደምለው እኔ በጣም የሚያሳስበኝ ቤተክርስቲያን ደጅ ላይ ከወደቁት ይልቅ በተለያየ ቦታ ላይ ካሉት ሰዎች ይልቅ በአጠገባችን ያሉት ሰዎች ይጀምራል። ዮሐንስ አፈወርቅ እንዳለው አጠገብ ላይ ያለውን ሰው ትተህ መቅደስ ላይ ክርስቶስን አታገኘውም። የኔ ቢጤውን ዘግተህ አታገኘውም። እዚህ ያለው ከኔ ጋር ያለውን ጎረቤቴን ሳላሰው ሳልጎበኘው መቅደስ ውስጥ ማገኘው መድኃኒዓለም ኢየሱስ ክርስቶስ የለም። የሚጀምረው ከራሴ። ከዛ ጀምሩ ክርስቲያኖች፣ መለስ ብላችሁ 3 ኪሎ ስትገዙ 1 ኪሎ ነስቷቸው፣ ከዘይታችሁ አካፍሏቸው፣ ከዶሮ አካፍሏቸው፣ ከእንጀራ አካፍሏቸው፣ ከምግብ አካፍሏቸው፣ ከስጋው አካፍሏቸው ይብሉ። በዚህ ወጥቶ በዚህ የሚወጣ ምን ያደርጋል? ሳምንት እኮ አይቆይም። የበዓል ቀን ምግብ በሽታ ነው። ብዙዎቻችን በህመም እናሳልፈው ይቀር የለ እንደፈዋለን እኮ መጨረሻ ላይ ይደፋል፣ ይጣላል እኮ። እንኳን ሰው እንስሳት እንኳን ስጋ እኮ ይጠግባሉ። ከዛም ከዚህ የሚወረወር ብዙ ስጋ አለ፣ ብዙ አጥንት አለ። በተሰጠን ነገር አንጸድቅበትም። አንተን እኮ እግዚአብሔር አምላክ 2 ዶሮ እኮ እንድትገዛ የሚያስችል እኮ ሀብት እግዚአብሔር አምላክ። አንተ ገንዘብ አታባክንም። ለአንተ ሀብት ብሰጥ ከራስ አልፈ ሰው ትረዳበታለህ ብሎ እኮ ነው። አንተ ግን ውጠዝም የሚሰጠው እኮ እግዚአብሔር አምላክ ታካፍልልኛለህ፣ ባላደራን አደራህን ነው ለገሌና ለገሌና። ስለዚህ ለጠቃላው ግን ላንተ ሰጥቻለሁ እያለ እግዚአብሔር አምላክ የሚበቃ ውሰድና ሌላውን ግን አካፍል። የምታካፍለው ከራስ ጀምር፣ ከጓደኞች ጀምር። እና መቸገር ሲባል ኢኮኖሚ ብቻ ማለት አይደለም። በዓልን ከተጨነቁት ጋር ስንት እኮ ሰው የተራበ ሰው አለ እናንተ። ስንት እኮ ዲፕሬሽን ውስጥ የገባ ሰው እኮ አለ። አንተዋወቅም። ይሄን እገሌ ጣሽ ሆነ እኮ እያል የምንሳለቀባቸው ሰዎች የሉ። አንተዋወቅም። እነሱን ሰላም ለማለት እንኳን የምንጠየፍ ሰዎች የለንም። ይሄን አናውቅም። ተሳቀው እኛን ሰላም ለማለት መቅደስ ገብተው አሁን ያንተ ስግደት እግዚአብሔር ይሰማዋል። ከታዋቂ ጋር ስትገናኝ ግን አብረ ፎቶ ለመነሳት ትቸኩላለህ። ምትጸድቅ ይመስላል። አሁን አንተ እኛውን ነው የምንጸድቀው። እኛ እንዴት ነው የምንጸድቀው? እነሱ ሰላም ላለማለት ተጠይፈን እነሱ አንገታቸው ሰብሮ ይገባሉ። ትላንት እኮ አብረን ተምረናል። ትላንት እኮ አብረን አሳልፈናል። ሰው ሲያረቃቸው እኛ አምራቅ ናቸው። ግን ቤተ መቅደስ ገብተን ደግሞ እንሰግዳለን። ተጸይፈ እዚህ ጋር ልታከብረው አታገኘውም። ከዚህ ነው መጀመሪያ ያለብን። አንተ የራቅከው አንቺ ባላየ ብለሽ የናቅሻት ያቺ ሴት ያ ወንድ
እኩል ከአንቺ እኩል ነው ነገ ዓርብ ደም የሚያፈሰው። ለአንቺ በደንብ አሁን እሷ ጥቂት አላረገም። እኩል ነው። አንቺም ሰው ነሽ፣ እሷም ሰው ናት። አንተም ሰው ነህ፣ እሱም ሰው ነው። አንዱ የከበረ አንዱ የተናቀ የለም። እኩል ደግሞ ነው ያፈሰሰልን፣ እኩል ነው ያከበረን። የተንኮል መሳም ሲሆን ሲኦል ይከታል እንደ ይሁዳ። በትትና የሆነ ደግሞ መውጋት ደግሞ ሲሆን ደግሞ ልክ እንደ በጦር የወጋ የለም። ምን ነበረ? አንድ አይና እኮ ነበር። አንድ አይና ነበረው። ያ እውር አይኑ ደሙ ሲፈናጠርበት ሌንጌኖስ ምን ሆነ? አይኑ በራ። ግን በምንድን ነው የወጋው? ለትብብሩ ነው በጦር የወጋው። ፈርቶ እኮ ነው የወጋው። አልተባበርክም፣ በስቅለቱ ጊዜ ከኛ ጋር አልነበርክም፣ አብረህ አልተሰቀልክም እንዳይባል። ደቦ ፍርድ ከባድ ነው። መንጋነት በጣም ከባድ ነው። ለድህነት ግን ሆንለት በሰማዕትነት ያረፈው። በነገራችን ላይ በጦር የወጋው በሰማዕትነት ያረፈው። ልቡን ያውቀዋል እግዚአብሔር። ሌንጌኒዮስ ያረፈው በሰማዕትነት ነው። ስንክሳር ተመልከቱ። ከአይሁድ ጋር ለመተባበር ብሎ ነው። የልቡን ንጽሕና እግዚአብሔር አምላክ ያውቀዋል። ያቺ አንድ አይናው የነበር ሌንጌኒዮስ በጦር ሲወጋው የደሙ ፍንጣሪ ሲነካው አይኑ በራለት። የዛኑ ጊዜ ክርስቶስ አምላክ ነው ብሎ መስክሮ በሰማዕትነት ነው ያረፈው። የማስመሰል ሰላምታ ያለው ይሁዳ ግን ታንቆ ነው የሞተው። ዛሬ ቤተክርስቲያን የሚወጉ ሰዎች እግዚአብሔር አምላክ በድንቅ አጣሪ ሊጠራቸው ይችላል። በሚገርም ጥሪ ሊጠራቸው ይችላል። የሚገርሙ ሰማዕታት ሊያደርጋቸውም ይችላል። የውሸት ምንሳለመውን እኛ ግን ወየውልን። የውሸት ቤተ መቅደሱ ምን ስመው ለእኛ ግን ወየውልን። ክፋት ተንኮል ይዞብን በዓሉ በፍቅር ሊከበር ይገባል። ለዛ ነው ዛሬ ነገ ዓርብ ስለሆነ ዓርብ ቀን ከስቅለት መልስ ከምዘበዝባችሁ ነው ዛሬ ብናገርሻል ብዬ ነው ሐሙስ ቀን የገባሁትና ሐሙስ ቀን ይህንን ፍቅር ስናስብ ነገ ዓርብን በፍጹም ፍቅር በትህትና እግዚአብሔርን ከልብ እያሰብ ነው ለእኛ የከፈለን ዋጋ በልባችን ይህንን ፍቅር ከልባችን ከተሳለ ወደ ምን ፍቅርና ምኳን ሄደ በቃ አለቀ። ይህ ምሰል ካላረከው ድሮ እኮ ኦርቶዶክስ ነበርኩኝ መሪጌታ እኮ ነበርኩኝ ስቅለት እኮ ይዛት ነበር ምንገባው አቤት የዛን ጊዜ ነበረው ስግደት ከነገሌ ጋር ነበር የምንሰግደው አናርፍም እኮ ነበር ብሎ ወሬ አይሆንብህም። ሚስጥሩ ሲገባ ይሳልብሃል። ነበርኩ አትልም ነኝ ነው የምትለው። መከራው ሲሳልብህ ስቅለቱ ሲሳልብህ ልክ እንደ ገላትያ ሰዎች እንደተወቀሱት እንዳትወቀስ። እናንተ ገላትያ ሰዎች አለ ክርስቶስ በልባቸው ተስሎ የነበረው ማን ነው? አዚም ያደረገባችሁ እንዳለ ፍቅሩ በልባችን ሊሳል ይገባል። ስለዚህ በረከቱ ልናገኘው ይገባል። በቃ ስቅለት ዓርብ ነው ብሎ ብቻ ሁሌ እንደማሰብ ሰው ምን እያሰብኩ ነው? ስቅለትን መከራውን እያሰብኩለት ነው። ስቅስቅ ብላችሁ እስቲ አስቡት። ኃጢአት በሰራን ቁጥር እየቸነከር ነው እንደሆነ እስቲ ያስቡት። ከዛ ኃጢአት መስራት ታቆማለህ። ችንካር እያስገባህበት እኮ ነው። ደሙን እያደማኸው ነው። እነሱ የዛሬ 2000 ዓመት ምናምን አድምተውታል። ዛሬ ደግሞ አንተ በኃጢአት እያደማኸው ነው። በሞተልህ ክፍያ እኮ የለውም። ዛሬ በነፃ እኮ ነው ስጋው ደግሞ ምንም እኮ አልጠየቀህም። ሁለት ፍቅር ነው የጠየቀህ እኮ አምላክ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደደው። ሁለተኛስ ባልንጀራ እንደራስ አድርገህ ውደድ። በቃ አለቀ። ሕግ ሁሉ በእነዚህ ይፈጸማል፣ በፍቅረ እግዚአብሔርና በፍቅረ ቢጽ። ቢጽ ማለት ባልንጀራ ማለት ነው። ትእዛዛት ሁሉ በዚህ ይፈጸማሉ፣ በፍቅረ እግዚአብሔርና በፍቅረ ቢጽ። እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ ከወደድከው ከሱ ፍቅር ሌላ አምላክ አታመልክም፣ ጣዖት አታመልክም፣ ዝሙት አትዘሙትም። ባልንጀራ እንደራስ ውደድ እንዳለው ባልንጀራን ከወደድክ አትሰርቅም፣ የባልንጀራን ትወስዳለህ። የባልንጀራ ንብረት አትመኝም። ሕግጋት ሁሉ በዚህ ይፈጸማሉ። ፍቅር እኮ ነው የተፈለገው ከኛ። ምንም እኮ አልጠየቅም ከኛ። ፈጥሮናል። ባለቤቱን እሱ ነው። እኛን ከፈለገ እኮ ሌላ ፍጥረት ማድረግ እኮ ይችላል። ሰለቻችሁኝ አሁንስ ማለት እኮ ይችላል። ያብላ አሁንስ ምንም አትጠቅሙ፣ ዝም ብላችሁ ምድር ላይ ማባከን ነው አላለንም። እድሜ እኮ የሰጠ ያለ እኮ ሁሉን እንስሳ ነው። ጾሙን ከልብ እንጹመው፣ ስግደቱንም ከልብ እንስገድ። ነገረ መስቀሉ በልባችን እንዲሳል ከእንባ ጋር እንስገድ። ወይኔ መቼ ባለቀ እያልን ነው መስገድ ያለብን። ውይ ረዘመ እኮ የዘንድሮ አትበሉ፣
አርቡ ረዘመብኝ ራበኛ አትበሉ። እሱ ተጠማው ያለው ይበልጣል። ዛሬም ተጠማው ይላል መስቀል ላይ ፍቅርን። ዛሬም ከአንተ ተጠማው ይላል። ዛሬ ከኔም ተጠማው ይላል። መተሳሰብን መዋደድን ተጠማው ይላል። ዛሬም ይጠይቃል ጥያቄ። ዛሬም መስቀል ላይ ተጠማው ነው የሚለው። ማን የሆኑ ሰው የተጠማውን ጥም አውቆ እሱ የሚወደው መጠጥ የሚያቀርብለት፣ ፍቅር የሚያቀርብለት አለ፣ ንስሐ የሚያቀርብለት አለ፣ ራስን መግዛት የሚያቀርብለት ሰው አለ፣ ትህትናን የሚያቀርብለት ሰው አለ። ለዛም ነው ህይወታችን መገናኘት አለበት። አሁን እኛ እንደዚህ ነው ነው እውቀታዊ ብቻ ሆንና ህይወቱ ግን የለም። ትህትና እንዳስተማረ ዛሬ እናውቃለን። ጌታችን የሐዋርያት እግር እንዳጠበ በጣም ጆሮ ጠገብ ሆነ ስብከት ተምረናል። ትህትና የሚባል ግን የለብንም። እኛ ትዕቢታችን በቲክቶክ ይታወቃል፣ በማህበራዊ ህይወት ይታወቃል፣ ስራ ላይ ቤት ይታወቃል፣ ቤት ይታወቃል። ትዕቢታችን ይታወቃል። ጌታችን እኮ ሲሰሙት እኮ መልሶ አልተሳደበም። ስብከት ነው እሱ። አንተ ህይወት ላይ ግን እችን ያክል አትታገሳትም። ሙልጭ ያልክ ተሳዳቢ ነህ። አይታ ግን እሱም ለተሰብካለህ። ግን እሱ ሲሰድቡት መልሶ አልተሳደበም። መልሶ ክፉ ቃል አልተናገረም፣ አልዛተም። መከራም ሲቀበል አልዛተም ነው ያለው። እኛ ግን ዛሬ እንዝታለን። እኛ ግን ዛሬ መከራ መቀመቅ አንወድም። እኛ ሲሰድቡን እንሳደባለን። ያንን ስብከት ተግባራዊ እናርገዋ። አንተም አትሳደባ መልሰ ሰድበውታል አለ መልሰው ግን አልተሳደበም። አንተም እንዲሁ አድርግ። ያ ሁሉ መከራ መስቀል ሲቀበል ዝም አላለም፣ አንተም ዝም በል። ክርስትናውን በተግባር አውሎ ቀራንዮ ላይ መገኘት ያስፈልጋል። ነገር የተገኘንባት መቅደስ በሙሉ ቀራንዮ ናት። ዛሬ ነገ ቀራንዮ ውስጥ እንገኝ። እስቲ ተመልከቱት። በዚህ የገባው የሾህ አክሊል በአይኑ ሲወጣ አስቡት። አጥንቱ እስኪታይ ድረስ የተገረፈውን ግርፋት አስቡት። ቀራንዮ ላይ ሆናችሁ ራሱ አስቡት። ከዛ መሳቅ ይቻላል። ቤተ መቅደስ ውስጥ ትቀጥላላችሁ። ከዛ ነገ ከማን ጋር ነው ያሳልፈው ጌታችን? ከሚሳለቁበት ወንበዴዎች ጋር። አንተ እስኪ ከተናቁ ሰዎች ጋር ሲሆን ዛ ነገ ሰዎች ካገለሏቸው ሰዎች ጋር ዋል። እስቲ ነገ አንተ እዚህ ግቡ ከማይባሉ ድሃዎች ጋር ሲነጋ አሳልፍ። ረስተሻቸው የነበረ ሰዎች እስቲ ዛሬ አብረን ስቅለት እንሁን እንበላቸው እስቲ። እሱ አላፈረም አይደል? እኛ ለበሰው እናፍራለን። ስንት ሰዎች እንዳደማኑ ቤት ይቁጠረው። እየፈለጉን የናቅናቸው፣ እየጠሩን ዝም ያልናቸው፣ ለሚታወቁ ሰዎችና በጣም ዝነኛ ለሆኑ ሰዎችማ ጠርተን አረኑ ፎቶ እንነሳ እያልን ቤተክርስቲያን ስንወጣ መጥፎ ሆኖ አይደለም ይሄ። ምንም ችግር የለውም ከቤተክርስቲያን ልጆች ጋር ፎቶ መነሳት። ቅድም እኮ ግን ሰላም ስትልሽ እኮ ባልሰማ እኮ አልፈሻታል። እሷንስ ቅድም እኮ አንተ ሰላም ማለት እኮ እየመጣ ፊትን እኮ አዙረ እኮ ሄዳል። እሱንስ ይህን ማስበግበው። ክርስትና ማለት እውነት ነው። ክርስትና ማለት ህይወት ነው። ክርስትና ማለት ኢየሱስ ክርስቶስ የተጓዘውን ህይወት መከተል ነው። ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ይላል የሚለው ፍለጋውን መከተል አለብን። መኖር ነው ያለብን። ክርስትና ታይታ አይደለም። ክርስትና ሾው አይደለም። ፎቶ አይደለም። ክርስትና ፕሮፋይል አይደለም። ክርስትና ወሬ አይደለም። ቁጭ ብሎ ክርስትና ይሄ ማሰብ አለብን። ነገ ላይቭ አትግቡ። በቃ ከተገባ ማታ ይገባ። ቀራንዮ እንሂድ። ነገ ሁላችንም ቤተ መቅደስ እንሂድ። በውጭ ሀገር ያላችሁ በስራ ምክንያት ማትሄዱ ሰዎች አላችሁ፣ እግዚአብሔር የሚያውቀው። ግን አቅም ኖሯችሁ ጊዜ ኖሯችሁ ያለ ሰዎች ቤተ መቅደስ እንሂድ። እስቲ ቀራንዮ ነገ እንሂድ። ነገ እኮ ቀራንዮ ነው የምንገናኘው። እስቲ መስቀሉን ሲናስብለት እስቲ ሰባቱን የተናገራቸው እሱ ቃላትን እስቲ ልናስባቸው። እሱ የተናገራቸው ነገር ሲበልባችን እንሳለው። ከዛ ለይቅርታ የደነደነው ልባችን እስቲ እንፈትሸው።
እንዴ እኛ እኮ ዛሬ ይቅር በሉ ስንባል እኮ ለያዥ ለገናዥ የምናስቸግረው ለያዝ ለገናዥ እንደዚህ ብላኝ እንደዚህ ብሎኝ እንዴት ይቅር ምለው ብለን ያው እኮ በሃይማኖት ጉዳይ እኮ አይደለም። እኛ እኮ ነው ብለዘው እንዲህ ለተጣለ ለተኮራረፍናት እኮ ነው ለሃይማኖት ብሎ እንኳን እንዳይባል አይ ለክርስትናው ብሎ ነው ብሎ እኮ እንዳይባል የይቅርታ ልብ በሌለበት ቀራንዮ ሰው መገኘት የለበትም። እኔ ቆሻሻ ነኝ እኔ አያተኛም ብለህ አትቅር፣ ሂድ ቀራንዮ አለ እኮ ጥጦስ ሀገር ምድሩ ያወቀው አለ እኮ ጥጦስ አለ በቀኝ ተሰቅሎ። ነገ ቀራንዮ ማንም ሰው እንዳይቀር የሚሳለቁበትም ነበሩ አይደል? ጸጥ እያንዳንድሽን ከመስቀል ስወርድ ከ3 ቀን በኋላ እንገናኛለን አለ። አልዛትም። አይ ሰው እኔ እኮ ነኝ የፈጠርኳችሁ። እስቲ ሰማይ ተናገሪ፣ እስቲ ፀሐይ ተናገር ለምን እንደጨለምክ፣ እስቲ ጨረቃ ለምን ደም እንደመሰልክ ተናገር፣ እስቲ ኮከቦች ለምን እንደረገፋችሁ ከዋክብት መስክሩ አላለም። ዝም አስባችሁ ተመኝ። ስልጣንኛ ቢኖረን ኖሮ ተሰቅለን ፀሐይን ተናገሪ ማለት ስልጣን ቢኖረን ኖሮ ጨረቃ ደም ለምን እንደሆነች ተናገሪ ብልና ጨረቃን ማናገር ብንችል ኖሮ ምን እንደምናደርግ አስባችሁ? አዲስ አበባ የተከሰተው መሬት መንቀጥቀጥ አለ አይደል? እዛው ባሉበት እንደዚህ አድርጎ መሬት አንቀጥቅጦ መሬት ተከፍታ አይወጥም። እንደ ዳታን እንደ አቤሮ ትዕግስቱ አይገርምም? ትዕግስቱ ዳታንና አቤሮን እኮ መሬት ሰንጥቃ ውጣችኋለች። ትዕግስቱ ዝም ጭራሽ ተሳለቁ እንጂ ዝም ሲል እሱ ላጤነትም ቤትም ቦታ ታክሲ ውስጥም ማህበራዊቱ ትዕግስት ልንመድ። እኛ ክርስቲያኖች አይደለም እንዴ? ቀራንዮ ነገ እንገናኝ። ትንሣኤውን ለማብሰር ቀራንዮ መገኘት ያስፈልጋል። ቀራንዮ ቤተክርስቲያን ናት። ለዛ እኮ ነው ቤተክርስቲያን ጉላታ ሁሉ ጊዜ መስቀል የሚደረገው። የትኛውም ቤተክርስቲያን የመድኃኔዓለም ቤተክርስቲያን የሚሆን የሥላሴ ቤተክርስቲያን የሚሆን የቅድስት አርሴማ የሚሆን የሰማዕታት ቤተክርስቲያን የሚሆን የቅዱሳን መላእክት ቤተክርስቲያን የሚሆን ቤተክርስቲያን ጉላታ ሁሉ ምን ይገኛል? መስቀል። ጉላት የምን ምሳሌ ነው? የቀራንዮ እንጂ የቅድስት አርሴማ ቤተክርስቲያን ነው ተብሎ ጉላቱ ላይ ቅድስት አርሴማ ስላለ የሚደረገው፣ ጉላቱ ላይ ቅዱስ ሚካኤል ስላለ ነው የሚደረገው። የሚደረገው መስቀል ነው። ቀራንዮ ምሳሌ ነው። ጉብታው የሚያሳየው ቀራንዮ ነው። ሁሌ ቤተክርስቲያን ስናያት መስቀል እናያለን። ቀራንዮን የአንድ ቀን ዓርብ ስራ ብቻ አይደለም፣ የዕድሜ ዘላለማችን ሁሉ ነው። ቤተክርስቲያን ጉላት ላይ መስቀል ስናይ ቀራንዮን ነው የምናስበው። ቀራንዮን ላይ በልባችን አለ። ለዚህ እኮ ነው ሞተ ካለ ምንድነው? ዓርብ ቀን ነዜኑ ሞተ ከወትንሣኤ ቅድስት፣ ሞትን እንናገራለን ቅድስት ሆነች ትንሣኤንም ጭምር። ነዜኑ ሞተ ከኮ ነው የሚለው። ሞትን እንናገረዋለን፣ አናፍርበትም። አምላካችን ፈጣሪያችን። አዎ ስለኛ ስትል በስጋ ግን ሞተሃል። በስጋ ወደ መቃብር ወርደሃል። መለኮት ከስጋም ሳይለይ ከነፍስም ሳይለይ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርደሃል። እኛን ለማዳን ቀራንዮ ነው የምናየው። ስለዚህ ሴት ለዛ አልቆ መስቀል የሚደረገው ነገ ቀራንዮ ማንም ሰው እንዳይቀር። ቀራንዮ ስንሄድ ክርስቶስ ተሰቅሎ እናገኛለን። ድንግል ማርያም ከመስቀሉ ስር እናገኛለን። ጌታን ይወዱ የነበረው ፍቁረ እግዚእ ዮሐንስ ወንጌል እናገኛለን። ቀራንዮ ላይ እነሱ ይገኛሉ። እነኋት እናትህ እነሆ ልጅሽ ተብሎ የሚሰጥበት ቀራንዮ ላይ ነው። ድንግል ማርያም የምትገኘው ቀራንዮ ክርስቶስ ስታገኘው ድንግል ማርያምን ከመስቀሉ ስር ታገኛታለህ። እሱን ፈልገ ካንተ አልለይም ብለህ ልክ እንደ ዮሐንስ ወንጌላዊ አብረህ ስታለቅስ መጽናኛ የሆነች የመማፀኛ ከተማ የተባለች ድንግል ማርያምን ታገኛታለህ። እነሆ ልጅሽ ይላታል ዮሐንስ ወንጌላዊ። እነኋት እናት ለሱ ያላቸውን ፍቅር እስከ ቀራንዮ ሲገልጹለት እመቤታችን ድንግል ማርያምና ዮሐንስ ወንጌላዊ
አያችሁት መከራውን ግን አይታችኋል። እናቴ ስቅለቱን አየሽልኝ? ስጋ እንዴት ሆነ አየሹ? አየሹ የኔና አካል አየሹ እግሬን አየሹ እጄን አላላትም። እነሆ ልጅ ይሻላት። መስቀል ላይ ቀራንዮ ተሰቅሎ ያሳሰበው የእናቱ ብቸኛ መሆን ለዮሐንስ ወንጌላዊ ልጅ እንዲሆናት ዮሐንስ ወንጌላዊ ደግሞ እንዲጻን አደረገ። ከሱ መከራ ይልቅ የእነሱ ሐዘን አሳሰበው። አይገርም? የኛ ጌታ ስቅስቅ ብሎ መስቀሉን ዘንድ እያለቀሱ እሱም ያሳስበው ከስር ያሉት ናቸው። ከክርስቶስ የተማርነው ይህንን ነው። ከእኛ መከራ ይልቅ ከስር ላሉት እናስብ። ያንተን እርሳው። ይበልጣል። አዎ ይበልጣል። አንተ የተቀበልከው መከራ ሊበልጥ ይችላል። አንተ ያየው ፈተና ሊበልጥ ይችላል። ሌሎቹ ግን አስብላቸው። ዮሐንስ ወንጌላዊ እነኋት እናትህ ድንግል ማርያምን የተቀበለ ቀራንዮ ላይ ነው። ጌታን ፍለጋ ቀራንዮ ድረስ ሲኬድ ድንግል ማርያም እናገኛታለን። እናቷ ትሰጠናለች። መጽናኛችን ናታ። ከዚህ በኋላ ወንጌል እንደሚለው ከዛ ጊዜ ጀምሮ ዮሐንስ ደቀ መዝሙሩ ወደ ቤቱ ወሰዳት። ድንግል ማርያም ወደ ቤቱ ገባ። ነገ ቀራንዮ ስንገኝ ከመስቀል ሞቱ ስንሳተፍ ከመከራ መስቀሉ ስንሳተፍ ድንግል ማርያምን ይዘን ወደ ቤታችን የምንገባው እግዚአብሔር ስሙ የተመሰገነ ይሁን። በቀራንዮ ላይ እናገኛታለን። ድንግል ማርያም አብራ ከልጇ ጋር እያለቀሰች እናገኛታለን። ዮሐንስ ወንጌላዊ እዛው እናገኘዋለን። ድንግል ማርያም አለች፣ ዮሐንስ ወንጌላዊ አለ፣ ወንበዴ አለ፣ ሰቃን ቀራንዮ ሁሉ አለበት። ጌታችንም አለ። በቀኝ የተሰቀለ ንስሐ መግባት የሚፈልግ ንስሐ የገባ አለ፣ ንስሐ የማይገባ ወንበዴም አለ። የሚያላግጡ የሚሾፉ ሰቃሊያንም አሉ። ድንግል ማርያምም አለች፣ ዮሐንስም አለ። ቀራንዮ ሁሉ አለው። ዓርብ ቀን ሁሉ አለው። ሁሌ ቀራንዮ እንደዚህ ነው። እውነት የሆነ ኢየሱስ ክርስቶስም አለበት፣ ተነሳሂም አለበት። ጥጦስ ንስሐ የማይገባ ደንዳና ያ ሁሉ መከራ መስቀል እንኳን እያየ ያ ሁሉ ተአምራት እየተመለከተ ንስሐ የማይገባ ደግሞ ዳርክስም አለ፣ በግራ የተሰቀለ የሚዘባበቱና የሚያሾፉ ደግሞ አሉ፣ አይሁድ። ድንግል ማርያምም አለች፣ ወንጌላዊ ዮሐንስም አለ። ድንግል ማርያም የተሰጠችው ግን ለወንጌላዊ ዮሐንስ ነው። ድንግልን ለድንግል ነው የሰጠው። ድንግል ማርያምን የሚፈልግ ሰው ድንግል የሆነ ሃይማኖት ያስፈልገዋል። ወደ ጥርጥር ወደ ኑፋቄ ያልሄደ በኦርቶዶክሳዊ እምነቱ የጸና ንጹህ ኦርቶዶክሳዊ የሆነ ሰው ድንግል ዮሐንስን ድንግል ወደ ሰጠ ድንግል ማርያም የሰጠችው እናት የሆነችው ለንጹህ ነው የሚሰጠው። ድንግል ማርያም እንፈልግ ከሆነ የሃይማኖት ንጽህና ያስፈልገናል። ጥርጥር የሌለባት ሃይማኖታቸው አባቶቻችን ታስፈልጋለች። ይችን ከያዝናት ድንግል ማርያም እናገኛታለን። ወደ ቤታችን ትገባለች። ድንግል ማርያም ወደ ቤታችን ገባች፣ ያነሰው ይበዛል፣ የጎደሉ ደግሞ ይሞላል። ነገ ቀራንዮ ሄደን ይሄ ሁሉ እናገኛለን። ከመከራው ተሳትፈን መከራ መስቀሉን አስበን ለእኛ የከፈለውን መከራ ሁሉ ተቀብለን ጥብጣቤ ተደርጎልን ከመከራው መስቀሉ ከጅራፉ ተካፍለን ድንግል ማርያምን ይዘው ቤታችን እንገባለን። የነገ ሰው ይበለን እግዚአብሔር አምላክ። ነገ ማንም ሰው እንዳይቀር ቀራንዮ። ከዚህ ቀራንዮ የቀረ ሰው ትንሣኤውን አያውቀውም። የት ተቀበለ ብለህ ነው ሄደ ትንሣኤ የምታከብረው? ቤተክርስቲያን ነጭ ለብሰ ብቻ እንድትመጣላት አለ የምትፈልገው። የፋሲካ ቀን ነገ ምን አላት? ይሄ ፍቅር ሲገባ ከሃይማኖት አትወጣም። ይሄ ፍቅር ሲገባ አትዘሙትም። ይሄ ፍቅር ሲገባ ወንድምን አትጠላውም። ይሄ ፍቅር ሲገባ ዘረኝነት ከውስጥ ይወጣል። ይሄ ፍቅር ሲገባ አላገለገልኩም ትላለህ። ይሄ ፍቅር ሲገባ መናፍቃን ጋር እኮ ነው ጌታ የሚሰበከው አትልም። ይገባሃላ። ቤተክርስቲያን በንባብ ታሰማሃለች፣ ግብረ ሕማማትን በተግባር ታሳያሃለች፣ ትሰብካሃለች። ነገ ዓርብ እኮ ነገ እኮ ግብረ ሕማማት እየተነበበ ስግደት የተሰገደ ክራይ ላይ ሰው መሀል ላይ እኮ ስብከት ይሰበካል። እንዲገባን እኮ ነው። ስቅለቱ እንዲገባን እኮ ነው። ጽፋ በዜማ አድርሳ በተግባር አሰግዳ ስግደትን አሳይታ ጥብጣቤን አድርጋ ኦ ሞተ ዘጥዕመ ሞተ በስጋ እያለች መቀበሩን ደግሞ 3 ካህናት አምኒስቲቲ ሙኪሪያ አንቲ ፋሲሊያሱ እያሉ
ተዘከረነ እግዚኦ ውስተ መንግሥትከ እያሉ ጌታ ክርስቶስ መሰቀሉ መከራ መቀበሉ ማዕጠንት ወደ ላይ ቤተ መቅደስ ጫፍ ላይ ሰቅላ ካህናት በጧፍ እየጎተቱ ለእኛ ሲል መጎተቱን በጅራፍ እያሳየች እችን ቤተክርስቲያን ካየ መናፍቃን ጋር ነው ጌታ ያለው አትልም። እኛ ቤት ክርስቶስ ሲሰበክ ይከፋችኋል አትልም። ይገባህ ነበረ። ዛሬ የካህናት ልብሰ ተክህኖ እንኳን ጥቁር ነው። ለእኛ ተብሎ ስለተቀበለው መከራ የሚያሳየው ቤተ መቅደስ ይዘጋል። መስቀሉ ወደ ውጭ ይወጣል። ጽዋ ሁሉ ወደ ውጭ ይወጣል። ጻሕሉ ሁሉ ወደ ውጭ ይወጣል። ለእኛ ብሎ የተቀበለው መከራ ለማሳየት ነው። መጨረሻ ላይ እንኳን እግዚኦታ ሲደርስ በአራቱም አቅጣጫ ዮሴፍና ኒቆዲሞስ ለመቅበሩን እሱ ምሳሌ ነው። ይሄ ሁሉ የሚደረገው በእኛ ቤተ ክርስቲያን ላይ ነው። መናፍቃን አድራሽ አታገኙም። ይሄንን እኛ ቤት ነው የምታገኙ። ይሄንን ይሄ ድህነት፣ ይሄ ምስክርነት፣ ይሄ ክርስቶሳዊ የሆነ ትምህርት የሚገኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ነው። አላያችሁም? ገበኑ ሲጎተት ቤተክርስቲያን አናት ተሰቅሎ ማዕጠንቱ ካህናት እየጎተቱ ሲሉ ለእኛ ብለን የተጎተትከው እኮ ነው። በገመድ እየጎተቱት እኮ። ለዚህ በነገራችን ላይ አንገታችን የምናስረው ክር አንዱ እኮ ይሄ ምክንያቱ ጌታችን የተጎተተበት ገመድ ነው። እና ወደዚህ ወደ ፊት ለፊት እያሉ በአፍጢሙ ሲደፋ ወደ ኋላ ያሉት ደግሞ ቀስበል ቶሎ ለመሰቀል ፈልገን ብለን ወደ ኋላ ሲጎቱት ከፊላ ደግሞ ቶሎ ቶሎ በል እያሉ ያን ቀራንዮ አቀብቱ። ለእኛ ብሎ መጎቱ ምሳሌ ነው። ይሄ ለጌጥ አይደለም የምናረገው፣ እንዲያምርብን አይደለም ይሄን የምናረገው። ይሄ ለሾው አይደለም የሚደረገው። ገመዱ የተጎተበት ለዛ ነው። ማዕጠት ተሰርጎ መከራ መስቀሉ የምታየው ቤተክርስቲያን። ለዛ ነው ቤተ መቅደስ ተዘግቶ ስነ ስቅለቱ የምናየው። እዚህ ቤተክርስቲያን ውስጥ ሆነ ክርስቶስ ካልገባ አንተ መቼም አይገባም። ነገ ቀራንዮ ሄደ መቅደስ ገብተ ስትሰግድ ይሄ ትምህርት ካልገባ፣ ይሄ ነገር ክርስቶስ ካልሰበክ፣ ይሄንን ትምህርት እያየ ሰው መሪጌታ ነበርኩኝ ዲያቆን እኮ አያሳፍርም? በሆነ ቄስ ነበርኩኝ እኮ ሲያነሱ አያሳስንም? ዲያቆን ነበርኩኝ እኮ መሪጌታ ነበርኩኝ እኮ ስንት ዘመን ቆሜ ስንት ዘመን ቀድሼ ብሎ ሲናገር ይሄንን ሳቅ ከዚህ በልጠ ነገረ ክርስቶስ አለ እንጂ አንተን በወይራ መምታት ምን ይጠቅማል ብላ ነው ቤተክርስቲያን እንዲቸብቸብ የምታደርገው እኮ ለአንተ ነው። ከመከራው ተሳተፍ፣ ግድ የለህም። ከተገረፈው ጅራፍ ተሳተፍ። እሱስ በአንዴ ሲገራ አጥንቱ ከስጋው ጋር እየለየ የሚቦጭቅ እኮ ነው። ያ ሚስማር አለው እኮ ጅራፉ 666 ግርፋት ነው። ያ 666 ግርፋት ቅድም እንደነገርኳችሁ ከአርብ ከሰኞ ጀምራችሁ ጠዋት እስከ ነገ አርብ ስግደት መጨረሻ ጊዜ ያለው ስግደት ሲቆጠር 6666 ግርፋት ነው። ከላይሶ መስቀል ነገራችሁ ያንን ከላይሶ ቁጠሩት እንዳለ ከሰኞ ጠዋት ጀምረን ከላይሶ ከተጀመረበት ጀምረን እስከ አርብ ማታ ድረስ ከላይሶ ስትቆጥሩት 6666 ግርፋት ከላይሶ ነው። ያንን የተገረፉ ግርፋት ለማሰብ ነው ከላይሶ መስገደው እንዳልፋችሁ ከዚህ በረከት ለመሳተፍ ከስግደቱ እንሳተፍ። ነገር 10 ሰዓት ላይ ጅባ ይዛ አትምጣ። ክርስቲያኖች ሞኛቱም ምንጣፍ ይዘህ መተህ ነበርኩኝ እኮ ዛሬ እኮ ይለያል ለማለት አይደለም የምትሄደው። ውፍረት ለመቀነስ አለ የምንሰግደው፣ ለሼፕ አይደለም የምንሰግደው፣ ለጤንነት ብለን የምንሰግደው። ይሄንን ከመከራ መስቀል ለመሳተፍ ብለን የምንሰግደው፣ ይሄንን ለካሜራ ብለን የምንሰግደው። ይሄንን ስግደት የምንሰግደው ከመከራ መስቀል ለመሳተፍ ነው። ሞቱን ለመምሰል ነው። ትንሣኤውን ለማክበር ሞቱ ምስል ያስፈልጋል። ሞቱ ላይ ያልነበረ ትንሣኤው ላይ ያልነበረ ሰው መከራው መሳተፍ አይችልም። ያንን መካፈል አለበት ቤተክርስቲያን ተገኝቶ። ነገ ቀራንዮ ሁሉም ሰው መገኘት አለበት። ከቀራንዮ መራቅ የለበትም። ከቀራንዮ ያልተገኘ ሰው በትንሣኤው መገኘት አይችልም። ነጫጭ ልብስ የለበሱ መላእክትን አግኝተን ተነስቷል የሚሉን በቀራንዮ ስንገኝ ነው። ቀራንዮ ደግሞ ዓርብ ደግሞ ይሁሉ አለባት። ዛሬ ሀገራችንም ዓርብ ላይ ነው ያለችው። አዎ ሰቃላን የበዙበት እውነት የሆነ ኢየሱስ ክርስቶስ እንደተሰቀለ ዓርብ ቀን እውነት የሆነች ቤተክርስቲያን ዛሬ እየተሰቀለች ነው ያለችው። በመናፍቃን ትሰቀላለች፣ በፖለቲከኞች ትሰቀላለች፣ በአክቲቪስቶች ትሰቀላለች፣ በኤሊቶች ትሰቀላለች፣ በጸረ ቤተክርስቲያን ትሰቀላለች፣ በአጸረ ቤተክርስቲያን ትሰቀላለች። ክርስቶስን እኮ አሰብክም። ሀገሪቱን እኮ ወደ ኋላ ያደረገችው በዓል እያከበረች ሀገሪቷን እኮ ድሃ ያደረገች ናት። ዛሬም ቤተክርስቲያን ትሰቀላለች። ዛሬ ቀራንዮ ያለችው ኢትዮጵያ። ዛሬም ካህናት በግፍ ይገደላሉ።
ዛሬ ቤተክርስቲያን በይፋ ይቃጠላል። ጀብድ ነው። በቃ የፖለቲካ ማስፈጸሚያ ናት ዛሬ ቤተክርስቲያን። ማንም ገፊዋ እንደፈለገ ያረጋታል፣ ይጋፏታል፣ ይጠሏታል። ዛሬም ቤተክርስቲያን ትገፋል። ዛሬም አላት ይሄ መከራ። እውነት ትጠላለች። ቀራንዮ ኢትዮጵያ ናት። ታያታላችሁ። ይኸው እውነት ተሰቅሎ ለክርስቶስ ሰቃሊያን ቁጭ ብሎ እየዘበቱ እጣ የተጣጣሉ ሲሳለቁ፣ እውነት የክርስቶስ ግን ተሰቅለዋል። ዛሬም እውነት የሆነችው ቤተክርስቲያን ዛሬ እንደዚህ መከራ እያየች ነው ያለችው። መስቀል መከራ ነው። ቤተክርስቲያን ዛሬ መከራ ውስጥ ናት። በዘረኞች መከራ ይደርስባታል። በመናፍቃን መከራ ይደርስባታል። በጥቅመኞች መከራ ይደርስባታል። በፖለቲከኞች መከራ ይደርስባታል። ቀራንዮ ላይ እውነተኛ ወዳጅ ማን አለ? ድንግል ማርያም ልጇን መከራውን ለማየት ቀራንዮ ተገኘች። ማን አለ? ሁለተኛ ፍቅሯ ጊዜ ዮሐንስ ወንጌላዊ ቀራንዮ ላይ ተገኙ አሉ። ቀራንዮ ላይ እንገኝ። በመከራ ጊዜ ጌታን መራቅ ሳይሆን፣ በስቅለቱ ጊዜ መሸሽ ሳይሆን እንደ ድንግል ማርያም እንደ ዮሐንስ ወንጌላዊ ቀራንዮ ላይ መገኘት ያስፈልጋል። ቀራንዮ ላይ እንገኝ። ነገር ቤተ መቅደስ ነገር እንገን። ሀገራችን ሰላም እንዲያደርግልን፣ ቤተክርስቲያናችን ሰላም እንዲያደርግልን። ዛሬ ውጊያዋ ብዙ ነው። ከሀገር ውስጥም ከውጭም ከብዙ ጥላቻ ይደረግባታል። ኋላ ቀረኖች ቤተክርስቲያን ናት፣ የጥንቆላ ቤተክርስቲያን ናት የተባለች፣ ሀገሪቷን ወደ ኋላ የጎተተች ናት እያለች ባህላዊ ሃይማኖት ነው እያሉ ትተቻል፣ ትጠላለች። ዛሬም ቤተክርስቲያን ቀራንዮ ነው ያለችው። ማን ይወዳታል? ለሀገር እድገት አትመችም ትባላለች። ኦርቶዶክስን ማጥፋት መፈክር ሆኗል። ቤተክርስቲያን በዚህ ሁሉ መከራ ውስጥ አለች። አንገት ላይ ክር ስታስር እንኳን ትጠላለህ። አትሰለጥንም እንዴት ትባላለህ? አታነብም እንዲህ መጽሐፍ ቅዱስ ይሉሃል። ነገ ቀራንዮ ላይ እንገኝና ማን መጽሐፍ ቅዱስ እንደሚያነብ ላሳያችሁ በሏቸው። የዚህ መስቀል ትርጉም እንዲገባ ከፈለክ ትርጉሙ እንዲገባ ቀራንዮ እንገናኝ፣ መስቀል ላይ እንገናኝ። ነገ ቀራንዮ ቤተክርስቲያን ላይ እንገናኝ። ማን ተሰቅሎ እንደምታየው ማን እንደምትሰብክ ቤተክርስቲያን ቅዳሴውን ሁሉ አቁማ በሰሙነ ሕማማት እንዴ ኮከብ እስከሚታይ እኮ ይጹም ነው የሚለው እኮ ሰሙነ ሕማማት ታውቃላችሁ። ኮከብ እስከሚታይ ማታ ድረስ ነው የሚጸልይ። ጨው የሌለበት ምግብ ተመገቡ ነው እኮ የሚለው ፍትሐ ነገሥት። የትኛውም በዓል እኮ አይከበርም። ፍትሐት የለም፣ ተክሊል የለም፣ ክርስትና የለም፣ ጸሎተ ንስሐ የለም፣ ፍትሐት ዘወልድ የለም፣ ጸሎተ አስተስርዮ የለም፣ በመስቀል መባረክ የለም፣ ኑዛዜ መቀበልም መስጠትም የለም። ከዚህ የበለጠ በዓል የለም። የግዝት በዓላት እንኳን ቢውሉ ስለ በዓሉ ክብር ሲባል ይሻራሉ። ቤተ ክርስቲያን ክርስቶስን የምትሰብክ መሆኗን በይፋ ያሳየችበት፣ በየትኛውም በዓል የማትገዳደርበት ሕማማት ፍትሐ ነገሥትን አንብቡት። በአብይ ጾም ወቅት ባልና ሚስት ሩካቤ ሥጋ ሊያደርጉ አይገባም ይልና በሰሙነ ሕማማት ግን ይላል። በጣም በጣም ጥብቅ ነው ይላል። በሰሙነ ሕማማት ሩካቤ ሥጋ የሚያደርጉ ባልና ሚስት ግን መከራ መስቀሉ እያዩ ማልቀስ ሲገባቸው ሩካቤ ሥጋ ካደረጉ ወዮላቸው ነው የሚለው ፍትሐ ነገሥት ቃል በቃል አሌሉም ነው የሚለው። ወዮላቸው ነው የሚለው። ጥብቅ ነው። በቃ ሕማማት ጥብቅ ናት። ሰው ሞቶ ሰውን የሚያክል ፍጡር ባሪያ ስለተፈጠረ እንኳን ፍታት የለውም፣ ይቀበራል። ልክ የሆሳዕና ቀን የቁም ፍታት እንደደረግን። ስለዚህ ሆሳዕና ቀን ምን ነበር ማለት ነው? እንደ ሞትን እያሰብን ፍታት የተደረገብን ቀን ነው። መቼ? ሆሳዕና ቀን። በቃ እንደ ሞትን እያሰብን በቃ ሞት አብረን እያሰብን ነው እየተቀበልን። በቃ እኔ በሕይወት የለውም ሞቻለሁ፣ ግን ፍታት የተደረገልኝ ብለን እያሰብን ሆሳዕና ቀን ቆመናል። ቀራንዮ ማንም እንዳይቀር። ከዚህ ቤተክርስቲያን ነገ የቻላችሁ ሰዎች በተቻለ መጠን ቤተክርስቲያን ያውም አርፍዳችሁ ሳይሆን በጠዋት 12 ሰዓት አይደለም እሱ የገባው ዛሬ 3 ሰዓት ከምሽቱ እያዘ
ጌታችን 12 ሰዓት ጠዋት ነው ቀያፋ ግቢ ወሰዱት። ሌሊት ሙሉ ሲገፉ ሲያዳፉት ነው። ለዛ ነው አሁን ዛሬ የሚገርማችሁ የምሽቱ 1 ሰዓት ጸሎት አለ እዛ ገብረ ሕማማት ላይ አለ። የምሽቱ 3 ሰዓት ጸሎት አለ። የምሽቱ 6 ሰዓት ጸሎት አለ። እኛ ግን ስለሚደክመን ነው ቤቱ ሄዱ የተባልነው እንጂ አለ እኮ የሚነበብ እኮ መንባብ እኮ አለ። የ6 ሰዓት ሌሊት እኮ 6 ሰዓት መንባብ እኮ አለ። ዛሬ የሌሊት 9 ሰዓት እኮ አለ። ሌሊት 11 ሰዓት እኮ አለ። ስለሚደክማችሁ ሂዱ ቤት ተብለን ነው እንጂ ካህናት እኛ እንደማንችል አውቀው ቤተክርስቲያን እረፉ እያለችን ነው እንጂ ስጋ መቼም አይችልም አቆሙ እንጂ ምንተኛበት ጊዜ መሆኑ አይደለም ይሄ ሰዓት። ስለዚህ ቀራኒዮን በቀራኒዮ በተመሰለች ቤተክርስቲያን እናሳልፍ። ይደርሳል ምግቡ፣ ይደርሳል መጠጡ። አየነው እኮ በላን፣ ስንት ዘመን በላን እኮ ተወራጨንበት፣ ተራጨን በመጠጡ። ምን ጠቀመን? በሽታ ላይ ያተረፍነው ድብድብ አይደል እንዲ ያተረፍነው። የበዓል ቀን ሰው ተፈንክቷል እንደሚገባው ረክሶ አይደል እንደሚገባው ሰው ከጤናውም ሳይሆን ከሰውነቱም ሳይሆን ከሰውም ሳይሆን ከምንም ባዶ ነው ይገባ የለ ብኩን። ከእግዚአብሔርም አይደለንም፣ ከጤናችንም አይደለንም፣ ከጓደኞቻችንም ጋር አይደለንም፣ ከጤናችንም ጋርም አይደለንም። ያልፋል እኮ ይሄ። ገብተን ግን ከሱ ስቅለት መከራ እንቀበል። ለዚህ ነው ዲያቆኑ የጳውሎስ መልእክትን ሲያነብ ጌታችን ኢየሱስ ክርስቶስን የማይወደው ያለው ለዚህ እንግዳ እስከሚሆን ምጽአቱ ድረስ ሐዋርያ ጳውሎስ እንደተናገረ የተለየ ተወገዘው እንዳለው። ስለዚህ ጌታችን ኢየሱስ የምንወደው ከሆነ በቀራንዮ ላይ እንገኝለት። እስቲ መከራውን እንስማው ነገር እስቲ መንባባቶቹን ሲናዳምጥ የነቢያቶቹ ትንቢት ሱባኤ ተቆጠረለት፣ ትንቢት ተነገረለት፣ ነገረ ክርስቶስን መከራው ነገ እንይለት። ስለዚህ ነገ ሲያልቅ ሳይሆን በጠዋቱ ተገኝተን ከጸሎቱ እንሳተፍ። መጨረሻችን ያሳምርልን እግዚአብሔር።